እኔ ቲማቲሙን የምጠቀመው እንደዚህ ልጬ ነው ማለት ነው የምጠቀመው። እናንተ ግን ከፈለጋችሁ አለመላጥም ትችላላችሁ፣ ሳትልጡት ከነልጣጩ መጠቀም ትችላላችሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ሰላምና ጤና በያላችሁበት ይብዛላችሁ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ እንግዲህ ይህን የመሰለ ቆንጆ ለቁርስ የሚሆን እንቁላል ነው አብረን የምንሰራው ማለት ነው። አብረነው እንስራው ማለት ነው። እንቁላሉን ለመስራት የሚያስፈልጉንን ነገሮች በቅድሚያ እናዘጋጃለን ማለት ነው። በመጀመሪያ ሽንኩርታችንን እናዘጋጃለን። የሆነ 2 ራስ ብቻ ነው ሽንኩርት ያዘጋጀሁት። ከዛም በኋላ እንደዚህ ከተፍ ከተፍ አድርጌ ያዘጋጀዋለሁ ማለት ነው። ሽንኩርቱ አዲስ ስለነበረ ከእጄ ሙልጭ ሙልጭ እያለ ነው። ደቀቅ አድርጌ መክተፍ አልቻልኩም። በቃ እሳት ያበስላል ብዬ ገባሁበት ማለት ነው። ከዛም በኋላ እንደዚህ ሽንኩርቴ እንደዚህ ከከተፍኩኝ በኋላ ያው ቪዲዮውን እየቆራረጥኩኝ ነው ወደ እናንተ ማደርሰው፣ ምክንያቱም እንዳይረዝምባችሁ ማለት ነው። ከዛም በኋላ እንደዚህ አድርጌ ሽንኩርቱን ከታትፌ ካዘጋጀው በኋላ ቲማቲሙን ደግሞ እንደዚህ አድርጌ አዘጋጀዋለሁ ማለት ነው። ቲማቲሙን እንግዲህ ሳዘጋጅ ጊዜ እኔ ልጬ ነው ቲማቲም የምጠቀመው፣ ምክንያቱም ጨጓራ ላለብን ሰዎች የቲማቲም ልጣጭ ጨጓራ ላይ የበለጠ ባህሪ ያለው እና ደግሞ ስንሰራው ቶሎ ይበስልልናል። ቲማቲሙን የምልጥበት ምክንያት ማለት ነው ቶሎ ይበስላል ማለት ነው። እና ከላይ ምግባችን ላይ ፍጥጥ ፍጥጥ አይልም ማለት ነው ቲማቲሙ ልጣጩ ከሌለ ማለት ነው። ለዛ ነው እኔ ልጬ የምጠቀመው። ከዛ ቲማቲሜን እንደዚህ ላጥ ላጥ አድርጌ አዘጋጀሁት ማለት ነው፣ ከተፍ ከተፍ። ከዛም በኋላ እንደምትመለከቱት እንደዚህ እንልጠዋለን ማለት ነው። ታዲያ በዚህ ዩቲዩብ ቻናል ቤተሰብ ካሉናችሁ ቤተሰብ መሆናችሁን እንዳትረሱት፣ ቪዲዮውን ላይክ ማድረጋችሁን እንዳትረሱት ማለት ነው። ከዛም በኋላ እንደምትመለከቱት ክትፍ ክትፍ አደረኩት። ብዙም አላደቀኩትም፣ ምክንያቱም እሳት ሲነካው ቶሎ ስለሆነ የሚበስለው ማለት ነው። ከዛ በመቀጠል ነጭ ሽንኩርታችንን ልጬ አዘጋጀሁት። ነጭ ሽንኩርት ነበረ። እንደዚህ ደግሞ በመፋቂያ ነጭ ሽንኩርቴን እንደዚህ ፈቅፈቅ ፈቅፈቅ አድርጌ አዘጋጀሁትኝ ማለት ነው። ያው መፋቂያው ከላይ ያለው በደንብ እያደቀቀ ስላልነበረ ከዛ የተረፈውን ጅንጅብሌንም ነጭ ሽንኩርቱንም በዚሁ በመፋቂያው ነው የተጠቀምኩትኝ ማለት ነው። ከዛ የተረፈውን ደግሞ እንደዚህ በደንብ ያልደቀቀውን ፓርት አንድ ላይ አድርጌ እንደዚህ አድቅቄዋለሁ ማለት ነው። ያው እንደምታውቁት ቶሎ በቢላ ስለማይደቅ ደግሞ ትንሽ ጨው ጨምሬ ደግሞ አንድ ላይ አደቀቅኩት ማለት ነው። ጨው ያው ቶሎ እንዲደቅ ነጭ ሽንኩርቱና ጅንጅብሉ ቶሎ እንዲደቅ ያደርገዋል ማለት ነው። እንደዚህ ቀጥቀጥ አድርጌ አዘጋጀሁት ማለት ነው። ከዛ በመቀጠል እኔ ስራ ካሮት መጨመር ስለፈለኩኝ ካሮቴን ደግሞ እንደዚህ መልሼ በመፋቂያው ካሮቴን ደግሞ እንደዚህ ፋቅ ፋቅ አደረኩትኝ ማለት ነው። ከዛም በኋላ ደቀቅ ባለው ፓርትን ያደረኩትኝ፣ ምክንያቱም ያው ደቃቅ እንዲሆንልኝ እንቁላል ላይ ብዙም ትልቅ እንዲሆን ስላልፈለኩኝ ነው። ከዛም በኋላ እንደዚህ ካሮቴን ካዘጋጀሁት በኋላ ሁሉንም ነገር አንድ ላይ ካዘጋጀው በኋላ ማብሰል ጀምራለሁ ብዬ ነው ከጅምሩ ድረስ ደግሞ ቪዲዮ የቀረስኩላችሁ ማለት ነው። እንግዲህ ካሮት ይሄን ያህል ነው ያደረኩትኝ ማለት ነው። እናንተ በምትሰሩት የመጠን ልክ ያህል ነው የምታደርጉት ማለት ነው። ለዛ ነው መጠኑን ያልነገርኳችሁ ማለት ነው። ከዛ እንደዚህ ካደረኩኝ ካሮቴን ካዘጋጀው በኋላ ደግሞ ሚጥሚጣ ቃሪያን እንደዚህ አደርጋለሁ በቁመቱ ከተፍ ከተፍ አድርጌ ደግሞ እሱን ደግሞ አዘጋጃለሁ ማለት ነው። ወሳኝ ነገር ነው ማለት ነው። በጣም ነው የምወደው ሚጥሚጣ ቃሪያ እና እንደዚህ ካዘጋጀሁኝ በኋላ እንቁላሌን ደግሞ አዘጋጃለሁ ማለት ነው። ሁሉንም ነገር ካዘጋጀው ከጨረስኩኝ በኋላ ማብሰል እጀምራለሁ ማለት ነው። እንደምታዩት እንግዲህ ተጀምሯል፣ ስራችን ተጀምሯል። ሽንኩርቴን ጣድ አደረኩኝ። ከዛ ትንሽ ብቻውን ለማብሰል እንትን አልኩኝ። ከዛም በኋላ እሳቱን ሳላቀው በጣም ጨምሬበት ስለነበረ ወደ ብራውን ሲሆንብኝ ቶሎ ዘይቴን ጭምር አደረኩኝና አብሬ ማብሰል ጀመርኩኝ ማለት ነው። አብረን በዘይቱ ጥብስ እናደርጋታለን ሽንኩርታችንን ማለት ነው። ከዛ እንደዚህ ጥብስ ባይዘዌ በነገራችን ላይ ጥብስ እያልኳችሁ ማለት ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ ማድረጋችሁን እንዳትረሱት ማለት ነው። ወደ ሽንኩርት ጠበሳችን ከዛ ዘይቴ እንደዚህ ጨምሬ ሽንኩርታችንን እንደዚህ ጥብስ አድርገዋለሁ ማለት ነው። ከዛ ሽንኩርቱን እንደዚህ ጥብስ ካደረኩት በኋላ ማለት ነው
ሌላውን ደግሞ የሚከተለውን እንጨምራለን ማለት ነው። ጅንጅብልና ነጭ ሽንኩርታችንን አንድ ላይ እናደርገዋለን ማለት ነው። ጅንጅብልና ነጭ ሽንኩርቱን ጥብስ፣ ምክንያቱም ያው ነጭ ሽንኩርት ወደ ኋላ ከጨመርነው ያው ሽታ ስለሚኖረው፣ እንደዚህ ከሆነ ግን ወጡን ነው የሚያጣፍጥልን። ስለዚህ ጨመርኩት፣ እሳቱን ቀነስ አደረግኩት። ከዛ በኋላ ቲማቲሜን ጨመርኩኝ። እንግዲህ እንደምታዩት ቲማቲሙ ፈጣን ነው የሚበስለው። ከዛ እንደዚህ እያደረግኩኝ ቲማቲሙ ደግሞ እንደዚህ ይውላችሁ፣ እንደዚህ እንደምትመለከቱት አሪፍ ሆኖልኛል ማለት ነው። እየሰራችሁ እየበላችሁ። ከዛም በኋላ እንደዚህ ከሆነ በኋላ እንደዚህ ካደረኩት በኋላ ካሮቴን ነው የምጨምረው ማለት ነው። ሶስተኛ ላይ ካሮቴን ጨመርኩኝ። ከዛ አንድ ላይ ደግሞ ጥብስ አደረኩት ማለት ነው። ከዛ አንድ ላይ ጥብስ ካደረኩት በኋላ ትንሽ አቆየዋለሁ። ምክንያቱም ካሮቱን ገና ስለሆነ የተጨመረው ትንሽ መቆየት አለበት፣ ቶሎ በደንብ እንዲበስልልን ማለት ነው። በደንብ እንደዚህ እስኪሆን ድረስ እንጠብቀዋለን ማለት ነው። ከዛ ደግሞ ለከለር ቢጫ ሲሆን በጣም ደስ ይለኛል እና ከለር እኔ ለከለር አንድ የስኳር ማንኪያ እርድ ነው የተጠቀምኩትኝ። እናንተ እንደ እርዳችሁ መጠንና እንደ እርዱ አይነት ይለያያል። አንዳንዱ እርድ ትንሽ ሲጨመር ቢጫ ያደርጋል፣ አንዳንዱ በዛ አድርገን ማለት ነው። ከዛ እንደዚህ አንድ ላይ ጥብስ እናደርገዋለን ማለት ነው። ከዛ በሌላኛው በኩል ደግሞ ያንን እየጠበስን እንቁላላችንን እንደዚህ እናዘጋጃለን ማለት ነው። ከዛ እንደዚህ አድርገን እንቁላላችንን ሰበር እናደርግና እናዘጋጀዋለን ማለት ነው። ታዲያ እስካሁን ድረስ ይህን ቪዲዮ ላይክ ካላደረጋችሁት ላይክ ማድረጋችሁን እንዳትረሱ። ከዛ እንቁላላችንን በደንብ እንመታዋለን፣ ቪዲዮ ላይ እንደምትመለከቱት ማለት ነው። በደንብ ከመታ ነው በኋላ ጨምረዋለን ማለት ነው። ከዛ እዚህ ጋር እሳት ቀነስ አድርገን ቀስ እያለን በደንብ እናበስለዋለን ማለት ነው። እንቁላሉ ፍርፍር እስኪል ድረስ፣ እኔ ያው ፍርፍር ያለ እንቁላል ነው ደስ የሚለኝ። ስለዚህ ፍርፍር እስኪል ድረስ ቀስ እያልኩኝ አበስለዋለሁ ማለት ነው። ፍርፍር ያለ ቆንጆ እንቁላል ከዛ በኋላ ታገኛላችሁ ማለት ነው። እንደዚህ ቀስ እያላችሁ እንግዲህ ማማሰል ነው ማለት ነው። ያው እሳቱን ቀነስ አድርገን ያው እንደዚህ ፍርፍር እስኪልልኝ ድረስ ካበሰልኩትኝ በኋላ በስተመጨረሻ ቃሪያን ጨምረዋለሁ። ላወርዶ አካባቢ ነው ኦልሬዲ ቃሪያን ጨምረው። ከዛን ቃሪያችንን እንደዚህ ጨመርመር እናደርግና አብረን ደግሞ ትንሽ እናማስለዋለን፣ ጣዕሙ ቆንጆ እንዲሆንልን ማለት ነው። ከዛ እንደዚህ ካደረግን በኋላ ወደ ሳህናችን እንጨምረዋለን ማለት ነው። ሬዲ ለመብላት ሬዲ ተዘጋጅቷል ማለት ነው። ከዛ እንደዚህ አድርገን ካዘጋጀነው በኋላ እንግዲህ ሻዩን ከጎናችን አድርገን እንደዚህ ቆንጆ የሆነ ቁርስ መብላት እንችላለን ማለት ነው። እየሰራችሁ ብሉ እላችኋለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ